ዛሬ ክፍል 5 የመሰዊያና የመስዋዕት ስርዓት ብለን እንጀምራለን። ውጤታማ መስዋዕቶች ለማድረግ የሚያስፈልጉ ነገሮች የመጀመሪያው ቁልፉ ነገር ያለ እምነት እግዚአብሔር ደስ ማሰኘት አይቻልም ይላል። የመጀመሪያው እምነት ነው። ያለ እምነት ደስ ማሰኘት አይቻልም። ዕብራውያን 11:6 ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ሕያው እንደሆነ እንደሚንቀሳቀስ እንደሚያወራ እንደሚናገር እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ እግዚአብሔርን ለሚፈልጉ ሰዎች ዋጋ እንደሚሰጣቸው እንደሚከፍላቸው ያምን ዘንድ ያስፈልገዋል ይላል። እግዚአብሔር ያለ ዋጋ ፈልጉኝ አይልም። መጀመሪያ እግዚአብሔር አለሁ ሰማይ ላይ የተቀመጥኩ ሰው ሲሞት ብቻ የሚያገኘኝ አይደለሁም፣ እዚሁ አለሁ። እግዚአብሔር አለ ሲሉት ደስ ይለዋል። ህልውናውን ዕውቅና የሚሰጥ ሰው እግዚአብሔርን ያስደስተዋል። አጠገቤ ነህ፣ ረዳቴ ነህ፣ መጠጊያዬ ነህ፣ አለቴ ነህ ሲሉት እግዚአብሔር ይደሰታል። ይሄ እምነቱ ሲዘረዘር ነው። እምነት ምንድነው? እግዚአብሔር እንዳለ ለሚፈልጉትም ደግሞ ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል ይላል። እግዚአብሔርን ለሚፈልግ ሰው ዋጋ ይሰጠዋል፣ ሽልማት ይሰጠዋል፣ ሪዋርድ አለው። በከንቱ ፈልጉኝ አላልኩም ነው የሚለው መጽሐፍ ቅዱስ። ስለዚህ እግዚአብሔርን ፈልጎ ትዳር የሚያጣ ሰው የለም፣ ገንዘብ የሚያጣ ሰው የለም፣ ጤና የሚያጣ ሰው የለም። ያገኛል። የምንፈልግበት ኢንቴንሲቲ መጠኑ ነው የሚለያየው። አጥብቆ የሚፈልግ አለ፣ ላላ አድርጎ በቃ የሆነ መነባነብ ነገር አንብቦ ብቻ ወደሚተኛ ሰው አለ። አያችሁ፣ ራሳችንን ኢንቨስት ባደረግነው መጠን ዋጋ አለው። የኔ ቢዝነስ በጣም ውጤታማ ነው እያለ ነው እግዚአብሔር። ፈልጉኝና ታርፋላችሁ፣ ትበዛላችሁ፣ ፍሬያማ ትሆናላችሁ፣ ሰክሰስፉል ትሆናላችሁ፣ ሰክሲድ ታደርጋላችሁ፣ ብሬክ ትሩ ውስጥ ትገባላችሁ እያለ ነው እግዚአብሔር። ስለዚህ እምነት ያስፈልጋል። ስለዚህ እግዚአብሔር ጋር መጥቼ የማጣው ነገር የለኝም ብሎ ነው ሰው ይሄ መሰዊያ ቦታ ላይ መቅረብ ያለበት። ደስ የሚለው ነገር መሰዊያውንና መስዋዕቱን የምንሰዋው እኛ ነን። በኋላ ላይ መንፈስ ቅዱስ መርቶን በዚህ ጋር አድርገው በዚህ ሰዓት የሚለውን እንሰማለን እንጂ እኛንን ሴትአፕ የምናደርገው። እግዚአብሔር በጠየቅነው ሰዓት ሁሉ ይገኛል። በጠየቅነው ሰዓት ሁሉ እንደውም የሚለው ላልፈለጉኝ ሁሉ ተገኘው ነው የሚለው። ደስ የሚለው ነገር ላልጠየቁኝ አቤት አልኩ ይላል። ምን ያክል መሻት እንዳለው ፍላጎት እንዳለው ከኛ ጋር መገናኘት ማውራት በጣም የሚያሳይ ነገር ነውና እምነት ወሳኙ ነገር ነው። በእግዚአብሔር ፊት እምነታችን መንፈስ ዓለምን የምንገዛበት የምንከፍትበት ቁልፋችን ነው። ስለዚህ በእምነት መቅረብ አለብን። በዚህ አርዕስት እንግዲህ ወደፊት ስለ እምነት በሰፊው እንማራለን። ይሄ መጽሐፍ ቅዱስ እንደሚል ዕብራውያን 4:16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። በእምነት እንቅረብ። በቃ ጌታ አለ፣ ጋድ አለ፣ ይሰማል። አሁን ስናገር ይሰማኛል። መልስ አሁን ይወርዳል፣ ይመጣል፣ አምናለሁ፣ ተመልሶልኛል፣ ተሰጥቶኛል የሚል እምነት ይሄን ያስደስተዋል። እግዚአብሔር ያስደስተዋል ማለት ነው። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አምነን ነው የምንቀርበው። ይሄ ነው መሰዊያው ላይ የሚያስፈልጉ ኤሌመንቶች ናቸው እነዚህ። በእምነት እንቅረብ ነው የሚለው። እንግዲህ በእምነት ታውቁ እንደሆነ ዕብራውያን 11 ላይ አንብቡት ጊዜ ሲኖራችሁ የሚበልጠውን መስዋዕት በእምነት አቀረበ ይላል። አቤል ነው በእምነት ያቀረበው። የተሻለውን ለእግዚአብሔር ብሰጠው መልስ ይሰጠኛል አለ። ልክ እንዳለው የተሻለውን ወስዶ በግ ያማረውን ነቀፌታ የሌለውን የሰባውን ሲያርድለት እግዚአብሔርም ከች አለ፣ መልስ ሰጠ ማለት ነው። ያኛው ደግሞ ምንም ደም የሌለበት አያችሁ፣ መስዋዕት ወደ ታች ወርደና ያለን ያለ ደም አይሰርግም፣ አያርግም። ያለ ደም ሰክሲድ አያረግም መስዋዕት።
ያኛው ደግሞ ቃየን ምንም ደም የሌለው መስዋዕት ይዞ መጣ። በቃ ዝም ብሎ እንደ ነገሩ ነው የሚመስለው። መንፈስ ዓለም ላይ ትርጉም የለውም። ደም የሌለበት መስዋዕት በእግዚአብሔር ዘንድ ተቀባይነት የለውም። አያችሁ፣ ለዚህ ነው እግዚአብሔር ለኛ ልጁን ሰዋልን የሚለው መጽሐፍ ቅዱስ። መስዋዕት ነው አድርጎ ያቀረበው። ልጁን ባይሰዋ ኖሮ እኛን አያገኘንም ነበር። ስለዚህ the most powerful weapon በዓለም ላይ ትልቁ ኃይለኛው መሳሪያ ደም ነው። ለዚህ ነው ደሙን ያፈሰሰው ኢየሱስ ክርስቶስ። ይሄ ደም ነው እስካሁን ድረስ ድል የሚነሳልን የሚያስተሰርይልን፣ ስለኛ ደግሞ የሚናገረው ይሄ ክርስቶስ ደም ነው እና አቤል ይሄንን ያቀረበው በእምነት ነው። አያችሁ፣ የተሻለውን ነገር ያቀረበ ሰው በእምነት እግዚአብሔር የተሻለ ነገር ይወዳል፣ የተሻለ ጊዜ ይወዳል፣ ይፈልጋል። እኔም የተሻለውን ሰጥቼ የተሻለውን አገኛለሁ፣ እቀበላለሁ ከእግዚአብሔር የሚል እምነት፣ ጠንካራ እምነት ያስፈልጋል። ዝም ብሎ ቢሰጠኝም ባይሰጠኝም የሚል ዘፈን አያስፈልግም። ይሄ ዘፈን ነው። በዓለም እርግጠኛ ስላልሆነች በኔጌቲቭም በፖዚቲቭም ትላለች የሚባል ነገር የለም። ይሰጠናል፣ ያደርግልናል። በእምነት እንቅረብ ነው የሚለው መጽሐፍ ቅዱስ። ስለዚህ እምነት ይሆናል፣ ይፈወሳል፣ ይደረጋል፣ አምናለሁ ብለን የምናቀርበውን መስዋዕት እግዚአብሔር ይቀበለዋል እና በእምነት በጣም ይደሰታል እግዚአብሔር። ስለዚህ ያመነ ሰው የሚበልጠውን መስዋዕት ያደርጋል። አብርሃምን እስቲ ያስቡት፣ ይስሐቅን በእምነት አቀረበ ነው የሚለው። ቢሞትም ይሙት በቃ ምናምን ብሎ አይደለም። ኖ ኖ ኖ ኖ ኖ፣ እንደዛ አይደለም። ኢፍ የሚባል የለም እምነት ላይ። አምኖ ነው በእምነት አቀረበ ነው የሚለው። ምን አለ? ይነሳል አለ። ሞቶ ቢቀርም ሌላ ልጅ ይሰጠኛል አይደለም፣ ይነሳል አለ። ለምን? አንዴ ሰጥቶታል። ስለዚህ እምነት ቀኝና ግራ የለውም፣ ፊት ለፊት ብቻ ነው ያለው። ይሆናል፣ ሆኗል፣ ተደርጓል የሚል እምነት ማለት ነው። እግዚአብሔርን አምኖ የምናደርገው ነገር ይሄ ወሳኝነት አለው። መሰዊያው ላይ እምነታችን፣ ቦልድነሳችን በእግዚአብሔር ፊት ዋጋ ያለውን ቦልድነሳችሁን፣ እምነታችሁን አትጣሉ ነው የሚለው መጽሐፍ ቅዱስ። እንግዲህ ስለ እምነት ወደፊት እናወራለን። እምነት ወሳኝ ነገር ነው። ለዚህ ነው ዲያብሎስ ሰዎችን ሲያታልል በቃ አንቺማ ብዙም ድሮም አትጸልይም፣ ደግሞም ኃጢአት ሰርተሻል፣ ደግሞም እንደዚህ አትችይም፣ ምን እሱ ቢሰማሽም አይሰማሽም፣ በሰማሽም አያረግልሽም። ሰዎችን ተስፋ ማስቆረጥ፣ ዲስከሬጅ ማድረግ ነው የሚፈልገው። እግዚአብሔር ግን ኤኒታይም የትም ቦታ የትም ሰዓት ወደ እግዚአብሔር ብንቀርብ በእምነት ብቻ አምነን እንቅረብ እንጂ ይሆናል ይሆናል ይሆናል። እና ይሄ አንደኛው ትልቁ በጣም ኢምፖርታንት ኤሌመንት ነው። የመጀመሪያው ኤሌመንት ነው። እንግዲህ ወደ ሁለተኛው ነጥብ ሲሄድ ሁለተኛው ደግሞ ምንድነው? እግዚአብሔርን ደስ የሚያሰኘው ነገር መስዋዕትና መሰዊያው ላይ አንደኛው ሁለተኛው ኤሌመንት ምንድነው? መጽሐፈ ሳሙኤል ቀዳማዊ ላይ ምዕራፍ 15 ቁጥር 22 ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ይበልጣል፣ ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። መታዘዝ መታዘዝ መታዘዝ። ባለፈው ነካ አድርገነው አልፈናል። ኦቢዲየንስ፣ ቃሉን መታዘዝ። ይሄ ትልቁ መስዋዕት ነው። ቃሉን መታዘዝ። እንደፈለግን መኖር አንችልም። እንደ እግዚአብሔር ቃል ብቻ ነው መኖር የምንችለው። ይሄ ሬድ ላይን ነው። በቃ ሬድ ላይን ነው። ሰው በክርስቶስ ድኛለሁ የፈለኩትን አረጋለሁ ካለ ይበላል ይበላል። he loses። ሰዎች ሁሉ እያዩት ይሸነፋል፣ ይወድቃል። ለምን? እኛ የተሸጥን ሰዎች ነን። ጳውሎስ ምን ይላል? እኔ ለክርስቶስ የተሸጥኩ ባሪያ ነኝ፣ ባንድ ሰርቨንት ኦፍ ክራይስት ነኝ ይላል። በቃ በዓለም ላይ የምዞረው የክርስቶስ እስረኛ ነኝ አለ። በቃ ወደንም ጠላንም እኛ የክርስቶስ ነን።
እንደ ዓለም እንደ ሰይጣን መኖር አንችልም። ክልክል ነው፣ አይቻልም። ሳኦል የተመረጠው እስራኤልን ሊመራ ነው። እሱ ግን እንደፈለገው መፋነን ፈለገ። ኖ ኖ ኖ ኖ፣ አይቻልም አለው ሳሙኤል። አይቻልም። Obedience is the most important part of our life. የአዲስ ኪዳን መታዘዝ ምንድን ነው? ፍቅር ነው፣ forgiveness ነው፣ ቅድስና ነው፣ ምህረት ማድረግ ነው፣ ለሰዎች ህይወትን መቁረስ ነው፣ የእግዚአብሔርን ቃል መስማት ነው። ደግሞ በእግዚአብሔርን ቃል መስማት ራሱ ደስ ይለዋል ይላል። ባይ ዘ ዌይ እግዚአብሔር ደስ ይለኛል የሚላቸውን ነገሮች እየፈለግን ማድረግ ነው የሚያስደስተን መሆን ያለበት። በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው ይላል። ቃሉን ስንሰማ ራሱ ይደሰታል። ስንሰማ ራሱ ለቃሉ ጊዜ ሲኖረን ራሱ ደስ ይለዋል ነው የሚለው አሁን እዚህ ጋር መጽሐፈ ሳሙኤል ላይ። እና በተያያዘ ደግሞ መዝሙር 51 ላይ ምን ይላል? የእግዚአብሔር መስዋዕት የተሰበረ መንፈስ ነው ይላል። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም ይላል። ቃሉን ስጠን ፓስተርዬ። አንደኛ ሳሙኤል እና መዝሙር 51 ደግሞ ቁጥሩን ሶሪ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 22፣ መዝሙረ ዳዊት 51 17። እንግዲህ እነዚህ ምንድነው? በአዲስ ኪዳን ለመንፈስ ቅዱስ ድምፅ በውስጣችን ኖ ተው፣ እንደዚህ አትበል፣ አትሂድ እዛ ጋር ለሚለን ድምፅ ኦቢዲየንስ ታዛዥ መሆን አለብን። አያችሁ፣ እርኩሰት ላይ አይደሰትም መንፈስ ቅዱስ። ቂም ላይ፣ ሐሜት ላይ፣ ጥላቻ ላይ አይደሰትም። ጎራ ይዞ የሆነ ዘር ይዞ የሆነ ሐሳብ ይዞ ሰውን ማግለል፣ መግፋት፣ ድሃን መናቅ፣ እንዲህ አይነት ነገሮች መንፈስ ቅዱስ ከውስጥ ድንግጥ ይላል። የመደንገጥ አይነት ስሜት ያሰማል፣ ውስጣችን ላይ ይሰማናል። ልክ ሰውን ስንጎዳ መንፈስ ቅዱስ ኖ ኖ ይላል። አያችሁ፣ የአዲስ ኪዳን it's all about love and faith and holiness። አዲስ ኪዳን ላይፋችን እንደዚህ ነው እና በዚህ ነገር ይደሰታል። እነዚህ መሰዊያው እና መስዋዕቱ እንደተቀደሱ እንዲቀጥሉ ያደርጋሉ። ሶስተኛው መስጠት ነው ብያለሁ ባለፈው። ይሄ ደግሞ ዕብራውያን 13:16 ላይ ማየት ትችላላችሁ። ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። አሜዚንግ። አሜን አሜን። ዕብራውያን ቻፕተር ስንት ነው? 13:16። ለምንድን ነው ደስ ያሰኘዋል? እንግዲህ ሶስተኛው ክፍል ነው ደስ ያሰኘዋል የሚለውን ቃል ያነበብነው። በተለይ ዕብራውያን ላይ ደስ ያሰኘዋል የሚለውን ቃል ይጠቀማል ስለ እግዚአብሔር ሲናገር። እኛ እየተከታተልን ማድረግ ያለብን ደስ ያሰኘዋል። ዮሐንስም እንደዚህ አለ፣ በፊቱ ደስ የሚያሰኘውን ስለምናደርግ የምንለውን ሁሉ ይሰማናል አለ። አሜዚንግ። በፊቱ ደስ የሚያሰኘውን ስለምናደርግ እኛን ይሰማናል አለ። ይሄ ዮሐንስ ላይ ያለ መልእክት ላይ ያለ ጽሑፍ ነው። እና ምንድነው እግዚአብሔር በምን ደስ ይሰኛል? ይሄው እናውቃለን። ይሄው ቃሉ ይሄው እዚህ ጋር ኤቪደንት ነው። በቃ ግልጽ ነው። ምንም የማያሻማ ነገር ነው። በቃ ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ ይላል። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። በማካፈል በመስጠት ገንዘባችንን፣ ልብሳችንን፣ ጫማችንን፣ ምግባችንን፣ ጊዜያችንን ለሌሎች ማካፈል መቻል አለብን። በተለይ ሊካፈል የሚችለውን ነገር ማካፈል መቻል አለብን። እግዚአብሔርን ደስ ያሰኘዋል። እግዚአብሔርን ደስ ያሰኘዋል። ለምን? እሱ ይገለጽበታል። አያችሁ፣ የእሱ ካራክተር ይታይበታል። እና ይሄ ለመስዋዕታችን ቀለሙን ይጨምርለታል፣ ፓወሩን ይጨምርለታል። መሰዊያውና መስዋዕቱ የተቀደሰ ይሆናል። አያችሁ፣ እግዚአብሔር የእኛን አቲቲዩድ ነው የሚያየው። መጀመሪያ
አቋማችንን እንየው። እነዚህ ነገሮች ኢንክሉድድ ናቸው ወይ? አሉ ወይ? አዎ ካሉ ራይት ያደርገዋል፣ መስዋዕቱ ያርጋል ማለት ነው። አያችሁ፣ አንድ ጠማማ ጠንቋይ እንኳን መንፈስ ያለው ጠማማ ጠንቋይ ቀይ ዶሮ ብሎ ነጭ ካረዱለት አይወርድም፣ አይመጣም፣ አይናገርም መጥቶ። ከዛ ያንን ጠንቋይ ሌሊት ሲቀጠቅጠው ያድራል መንፈሱ። እንግዲህ ኮፒ አድርገው ነው፣ የእግዚአብሔርን ስርዓት ኮፒ አድርገው ነው። የዛች ቀይ ዶሮ ደም ነው የፈለግኩት ካለ አለ ነው በቃ። እሱም አለቃ አለው፣ መንፈሱም አለቃ አለው። እሱ ደግሞ ሄዶ ለሚያቀርበው ያቀርባል። አያችሁ፣ እነዚህ የወደቁ መላእክቶችና አጋንንቶች የደም ስርዓትን በደንብ ያውቃሉ። በደንብ የመሰዊያና መስዋዕትን ስርዓት በደንብ ያውቃሉ። እኛ ክርስቲያኖች ነን ስለ መስዋዕትና ስለ መሰዊያ ብዙ እውቀት የሌለን እና በዘፈቀደ ነው የምንኖረው። ስንጸልይ ራሱ ምን እንደምንጸልይ አናውቀውም። በቃ ስሜታችን ስላዘነ ወይ እንጸልያለን፣ ደስ ስላለን እንዘምራለን። ጥሩ ነው፣ ይሄ ቃል ያስቀኛል፣ ደስ ያለው ይዘምር ይላል ያዕቆብ። ጥሩ ነው፣ ግን ዝማሬው ደስ ያለው ስለሆነ ብቻ እኮ አይደለም። በደስ ያለው ይዘምር የትም አይደረስም። በደስ ያለው ይዘምር ሳይሆን እኛ ሁሌ ዘማሪዎች ነው መሆን ያለብን። ለእግዚአብሔር አምልኮ ማቅረብ አለብን፣ ወርሺፕ ማድረግ አለብን። አያችሁ፣ ይሄ ቀለል ሲያደርገው ነው። ለመጀመሪያ ክርስቲያኖች ነው። የታመመም ካለ ሄዶ ቤተ ክርስቲያን ያጸልይ ይላል። አያችሁ፣ ወደፊት ግን ሲበስል አትታመሙም ነው። ቢታመም እንኳን እጅ ጽኖ ራሱን ይፈውስ ነው። ይሄ ለጀማሪ ክርስቲያኖች ያለ መልእክት ነው። ከእናንተ መካከል የታመመ ካለ ቤተ ክርስቲያን ሄዶ ሽማግሌዎች እጅ ጭነው ይጸልዩለት፣ ቀብተው ይጸልዩለት ይላል። በመከራ ውስጥ እያለፈ ያለ ሰው ደግሞ ካለ ይጸልይ ይላል። ይሄ የጀማሪ ክርስትና መልእክት ነው። ከዚህ ደረጃ አልፈን መሄድ አለብን እኛ። ይሄ ነው እንግዲህ የብስለት ደረጃችን በጨመረ ቁጥር እኛ መሰዊያ ላይ የማይፈታ ችግር የለም። እኛ መስዋዕት በእኛ በምንሰዋው መስዋዕት የማይወርድ መልእክት የለም። ኮማንድ ነው የምናደርገው። ሄቨንን መሬት ላይ ነው የምናወርደው። ሰማይን መሬት ላይ እናወርደዋለን። መልእክቱን እታች እናወርደዋለን። አያችሁ፣ አብርሃምን እግዚአብሔር በጣም ስለሚተማመንበት በል እኔ ቃል ኪዳን ልግባልህ እስቲ መስዋዕት አዘጋጅ አለው። ሰዋ፣ እግዚአብሔር ራሱ ወረደ ይላል። ቃል ኪዳን አደረገ ይላል። አንድም የአብርሃም መስዋዕት ሳያርግ የቀረበት ጊዜ የለም። እንደውም ባለፈው አይተናል። አብርሃምን መሰዊያ ሰርቶ እሳት አውርዷል። ዳዊትም እሳት አውርዷል። ከዛ በኋላ ኤልያስም አውርዷል። ሰለሞንም አውርዷል። ሙሴም እሳት አውርዷል ከሰማይ። አያችሁ፣ የሚያርግ መስዋዕት ከሆነ በእሳት ይመልሳል ማለት ነው። እና እነዚህ ነገሮች ኤሌመንቶች ናቸው። እንግዲህ መሰዊያና መስዋዕቱን፣ አቀማመጡን፣ ፍሬሙን፣ አቋሙን ባለፈው አይተናል። እነዚህ ኤሌመንቶች ደግሞ ወሳኞች ናቸው። ለምን? መሰዊያው ቅዱስ መሆን አለበት። መስዋዕቱ እኛ ነን። የምንሰዋው ደግሞ መሰዊያው ስፍራችን፣ ጊዜያችንና አንደበታችን፣ የምናወራው ቃል፣ አምልኳችን፣ እነዛ አምልኳችን መስዋዕት ነው። መሰዊያው ደግሞ ቤታችን፣ ስራ ቦታችን ሊሆን ይችላል። ያ ለእግዚአብሔር የወሰነው ስፍራ ነው። እንግዲህ ይሄ ነው የውጤታማ መስዋዕት ሂደት ምን ይመስላል የሚለውን እንግዲህ ሰዓቱ ሄዷል፣ ግን ትንሽ ገፋ ላድርገው። የውጤታማ መስዋዕት ሂደቶች ምን ናቸው? አንደኛ የምናቀርባቸው ነገሮች አሉ። ሁለተኛ የምንጠራቸው ነገሮች አሉ። ሶስተኛ የምናዛቸው ነገሮች አሉ። አራት የምናሳውቃቸው ነገሮች አሉ። አምስት የምንላቸው ነገሮች አሉ። ስድስት የምንጸልያቸው ነገሮች አሉ። የምንጸልይባቸው ማካሄዶች አሉ። መሰዊያ ላይ የምናቀርባቸው ነገሮች የመጀመሪያው አምልኮና ምስጋና ነው። በታላቅ ድምፅም እንዲህ ብለው ዘመሩ ይላል ራእይ 5 ላይ 12 ላይ የታረደው በግ
ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋናም ሊቀበል ይገባዋል። ከዚያም በሰማይና በምድር ከምድር በታችም በባህርም በእነሱ ውስጥ ያሉ ፍጡራን ሁሉ እንዲህ ብለው ሲዘምሩ ሰማሁ። በዙፋኑ ላይ ለተቀመጠውና ለበጉ ምስጋናና ሞገስ፣ ክብርና ኃይል ከዘላለም እስከ ዘላለም ይሁን። ሃሌሉያ። እንግዲህ ወገኖች በጣም ሰክሰስፉል የሆነ መስዋዕት ከዚህ ይጀምራል። ራእይ 5:12ን አንብባችሁ ጀምሩ ሁልጊዜ። ለምን? እነዚህ ነገሮች ለአብ ለልጁም ለኢየሱስ ክርስቶስ ለመንፈስ ቅዱስ ክብር የሚውሉ ናቸው። ግዴታ እነዚህን ማቅረብ አለብን። በታላቅ ድምፅም እንዲህ ብለው ዘመሩ። የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብር፣ ሞገስ፣ ምስጋና ሊቀበል ይገባዋል። ከዚያም በሰማይና በምድር ከምድር በታችና በባህር በእነርሱ ውስጥ ያሉ ፍጡራንም ሁሉ እንዲህ ብለው ሲዘምሩ ሰማሁ። በዙፋኑ ላይ ለተቀመጠውና ለበጉ ምስጋናና ሞገስ፣ ክብርና ኃይል ከዘላለም እስከ ዘላለም ይሁን። አሜን። ይህንን ብዬ ወደ ጸሎት ስገባ ሰማያት ይከፋፈቱልኛል። በቃ ይሄ ነው። ይሄ የመጀመሪያው ኤሌመንት ነው። ለምን? በምስጋና ወደ ደጆቹ በውዳሴም ወደ አደባባዮች ግቡ፣ አመስግኑት፣ ስሙን ባርኩ። እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው፣ ታማኝነቱ ከትውልድ እስከ ትውልድ ነው ይላል። ስለዚህ የምናቀርበው ነገር ይሄ ነው የመጀመሪያው ነገር። ሁለተኛው የምንጠራው ነው። የምንጠራው ነገር አለ። ምስጋና የሚገባውን ያህዌን እጠራለሁ ከጠላቶቼ እድናለሁ ይላል። የምንጠራው ስሙን ነው፣ ያህዌን ነው፣ የሹዋን ነው። መጽሐፍ ምን ይላል? በአዲስ ኪዳን በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እዚህ መሰዊያው ላይ የሽዋ ሐማሺያ ያህዌ ብለን መጥራት አለብን። ለዚህ ነው አብርሃምም መሰዊያን ሰራ የያህዌንም ስም ጠራ ይላል። እዛ መሰዊያ ላይ ተጠርቶ የሚመጣው ስም አለው፣ ብቸኛ ስም አለው። ያህዌ ይባላል፣ የሽዋ ሐማሺያ ይባላል። በቀደም ዕለት አንድ ምስክርነት ስሰማ ነበርና እናቴ አለ 5 ዓመቴ ላይ ምንም ችግር ሲገጥምህ ልጄ ኢየሱስ ኢየሱስ ብለህ ተጣራ ብላ ያስተማረችኝ ነገር ነበር አለ። ለአፍሪካን አሜሪካን ነውና ከዛ ሳድግ የሆኑ ሰዎች አሳቱኝና እስላም አደረጉኝ አለ። ከዛ ኮኬን እሸጣለሁ፣ መሳሪያ እሸጣለሁ። ከዛ አንድ ቀን ፖሊስ ያዘኛል። ያዘንና መኪና ውስጥ ኮኬን ይዣለሁ። በቃ ሊፈትሽ ወደ ኋላ ሲዞር ሮጬ ከመኪና ወርጄ ወንዙ ውስጥ ገባሁ፣ አመለጥኩት አለ። ጫካ ውስጥ ገብቼ እየሮጥኩ ተደብቄ ያለው አለ። ከዛ የሆነ ድልድይ አለ፣ እሱን ተሻግሬ ሳይ መብራት በርቷል አለ። ብራቮ በቃ አመልጣለሁ በዚህ ሲሄድ አለ። እንዳለ የከተማው ፖሊስ ፓትሮል ጠቅላላ ከተማው ተከቧል፣ እኔን ፍለጋል እና በማይክ እንገላሃለን፣ እናጠፋሃለን፣ እጅ ስጥ እያሉ በማይክ ይናገራሉ አለ። ነፍሴ በቃ በሲኦል እንዳለች ሰው ተጨነቀች አለ። እምገባበት ጠፋኝ አለ። ትዝ አለኝ አለ። እናቴ በልጅነቴ ነገረችኝ፣ የኢየሱስን ስም የሚጠራ ሰው ይድናል፣ በጨነቀ ጊዜ ኢየሱስ ብለህ ተጣራ ያለችኝ ወደ ልቤ መጣ አለ። እንደ ትልቅ ግድግዳ ነው ያየሁት አለ። ኢየሱስ ኢየሱስ ስል እንደ ትልቅ ግድግዳ መጥቶ ሲሸፍነኝ አየዋል። ኢየሱስ እውነትም አንተ ጌታ ከሆንክ ከነዚህ ሰዎች አስጥለኝ፣
መብራቱን አጥፋውና እነዚህን ሰዎች ወደ ቤታቸው በትንልኝ አልኩት አለ። ድንገት ምን እንዳጠፋው አይታወቅም። የከተማው መብራት ድርግም ብሎ ጠፋ አለ። ከዛ ፖሊሶቹ መብራታቸውን አብርተው ወደሚሄዱበት ጥርግ ብለው ሄዱ አለ። ከዛ አመሰገንኩት አለ። ወደ ኢየሱስ ሄድኩኝ አለ። የኢየሱስ ስም በጣም ፓወርፉል ነው። በጣም ፓወርፉል ነው። እዚህ መሰዊያ ላይ የጠራነው ስም ውጪ ላይ መከታችን ነው፣ ታዛዣችን ነው። አርግ የምንለውን ያረጋል፣ አድን የምንለውን ያድናል። መሰዊያው ላይ በደንብ ግን እንደዚህ ያለ ክብር እየሰጠነው የምንጠራው ስም መሆን አለበት። ሃሌሉያ። እና ይሄ ነው መዝሙር 18 ላይ ያህዌ አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ፣ መጠጊያዬ፣ ምስጋና የሚገባውን ያህዌን እጠራለሁ፣ ከጠላቶቼ እድናለሁ ይላል። ስለዚህ የምንጠራው ስሙን ነው። ሁለተኛ የምንጠራው ደሙን ነው። ደሙ መጠራት አለበት። ኮምፕሊት የሆነ መስዋዕት ካቀረብን የምንጠራው ደም አለ። አያችሁ፣ የብዙ ክርስቲያን ጸሎት በአባታችን ሆይ ጀምሮ ያልቃል። ውጤት ስትሉት 1 ከ10፣ 1 ከ100፣ 2 ከ100 ነው ውጤት። ውጤታማ ጸሎት፣ ውጤታማ መስዋዕት ስናቀርብ እያንዳንዱ ታርጌቱን ይመታል። ስሙ እንደሚያድነን ደሙ ደግሞ የጠላትን ስራ ያፈርሳል። ባስቸገሩን ነገሮች ላይ እንደ ግድግዳ የሆኑ ነገሮችን ጠርምሶ ያስገባናል። እኛን ብቻ አይደለም የምንጸልይላቸውን ሰዎችን ያድናቸዋል። ደሙን ማወጅ መጥራት አለብን። ዕብራውያን 9:22 ላይ ምን ይላል? እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። ደም ሳይፈስ ስርየት የለም ይላል። ነገር ሁሉ በደም ይነጻል ይላል። በምንም ነገር ላይ የክርስቶስን ደም ማወጅ እንችላለን። ማወጅም መጥራትም አለብን። መጥራት አለብን። ዮሐንስ ራእይ 12:11 ላይ እነርሱም ከበጉ ደም የተነሳ ከምስክር ቃላቸውም የተነሳ ድል ነሱት ይላል። ነፍሳቸውን እስከ ሞት ድረስ አልወደዱም። እነርሱም ከበጉ ደም የተነሳ ከምስክር ቃላቸውም የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም ይላል። ይሄ ደም ድላችንን የምናውጅበት፣ ዲያብሎስን የምናፈርስበት፣ ስራውን የምናፈርስበት፣ አጋንንቶችን የምናቃጥልበት፣ የምንበታትንበት፣ ማስተዋስ ያለብን ነገር ወገኖች ምንድን ነው? አንድ ሰው ከመሬት ተነስቶ ትዳሩን አይፈታም፣ በሽታ አይዘውም፣ አይሰነካከልም፣ ኪሳራ አይገጥመውም፣ ውድቀት አይገጥመውም። ከመሬት ተነስቶ አይገጥመውም። ውጊያ ስላለ ነው። አይ ውጊያ የለም ሰላም ነው ምናምን የሚል ሰው ያጋንንት ያለበት ሰው ነው። ውጊያ አለ። ለምን? ባለጋራችሁ ዲያብሎስ ተብሎ ተጠርቷል መጽሐፍ ቅዱስ ላይ። የሚውጠውን ፈልጎ በዙሪያችሁ ይዞራል ይላል። ሲዞር እኛ ደግሞ ስራውን ብቻ አይደለም እሱን የምናፈርስበት የክርስቶስ ደም እጃችን ላይ አለ። We have to declare the blood of Jesus. ለምን እንደዚህ ይላል? ዕብራውያን 12:24 ላይ የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ደሙ ስለኛ purposefully ስለኛ ሰክሲድ እንድናረግ ኤክሴል እንድናረግ ደሙ ይናገርልናል። በጠራነው ቁጥር ባወጅነው ቁጥር ደሙ ስለኛ ይናገራል። ስለኛ ሳልቬሽን፣ ስለኛ ሴፍቲ፣ ስለኛ ሄልት፣ ዌልት፣ ፕሮስፔሪቲ ይናገርልናል ደሙ። መቼ? ስንጠራው፣ ስናውጀው።
the blood of Jesus, the blood of Jesus ማለት አለብን። ይሄ ሁለተኛው የምንጠራው ነገር ነው። ሶስተኛው ኦፍ ኮርስ ፋየር ነው። እሳትን መጥራት አለብን። እንደዚህ ይላል። ለምንድን ነው እሳትን የምንጠራው? ማቴዎስ ወንጌል ምዕራፍ 3 ከቁጥር 11 ጀምሮ ላንብበው። እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ ይልና በእሳትም ያጠምቃችኋል ይላል። ለምን? መንሹ በእጁ ነው፣ ማጣሪያው በእጁ ነው። አውድማውንም ፈጽሞ ያጠራል ይልና ስንዴውን በጎተራ ይከታል፣ ገለባውን በማይጠፋ እሳት ያቃጥለዋል ይላል። ገለባ ኢሳይያስ መጽሐፍ ላይ መናፍስቶች፣ ሟርተኞች፣ መተተኞች፣ ደጋሚዎች ይላል ገለባ ናቸው ይላል። እነዚህን መናፍስቶች በእሳት ያጋያቸዋል። እሳት የሚመጣው በሰዎች ላይ የተጣበቁትን አሰናካይ አሰቃይ መናፍስቶችን ለማቃጠል ነው። ስለዚህ እሳት ፋየር ማለት አለብን። መጽሐፍ ቅዱስ እንደዚህ ይላል ማርቆስ 9 ላይ ሰው ሁሉ በእሳት ይቀመማል ይላል። አሜዚንግ አሜዚንግ። ሰው ሁሉ በእሳት ይቀመማል። ሰው እሳት ከሌለው ውሃ ነው የሚለው ማለት ነው። ዩዝለስ ነው ማለት ነው። ሰው ሁሉ በእሳት ይቀመማል፣ መስዋዕትም ሁሉ በጨው ይቀመማል ይላል። የምናወራው ስለ መስዋዕት ስለሆነ ሰው ሁሉ በእሳት ይቀመማል ይላል። መስዋዕትም ሁሉ በጨው ይቀመማል ይላል። ስለዚህ ሰው በእሳት የተቀጣጠለ መሆን አለበት ማለት ነው። ከዛ ደግሞ ጢሞቴዎስ ላይ ታስታውሳላችሁ እጅ እንደሚያቀጣጥል እሳት እንደሚያቀጣጥል እጄን በመጫን በአንተ ላይ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ ይላል። ከዛ ይልቅ ደግሞ ዕብራውያን 1 ላይ ምን ይላል? ስለ መላእክትም መላእክቱን መናፍስት ይልና አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ሃሌሉያ! ዘመኑ የእሳት ነው። የመንፈስ ቅዱስ እሳት የሚገለጥበት ጊዜ ነው። አገልጋዮቹን የእሳት ነበልባል የሚያደርግ ለምንድን ነው የእሳት ነበልባል የሚያደርገው? አጋንንቶችን ለማጋየት ነዋ። ስራቸውን ለማፍረስ ነዋ። እሳት ብለን መጥራት አለብን። እሳት ወሳኝ ነው። ፍርድ ነው እሳት። ገለባን ጠቅላላ ይበላል። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ፍርድ ነው የሚያሳየው። ተቃዋሚዎቹን ሊበላ ያለ የእሳት ብርታት አለ ይላል ዕብራውያን 10 ላይ። ስለዚህ እሳት የምንጠራው የምናውጀው ነገር ነው። 5 ደቂቃ ገፋ አድርጌያለሁ። 5 ደቂቃ ልጨምርና ልጨርስ። የምናዛቸው ነገሮች ደግሞ አሉ። የማርቆስ ወንጌል ምዕራፍ 1:27 ላይ የምናዛቸው ነገሮች አሉ። ቅድም የምንጠራቸውን አይተናል። አሁን ደግሞ የምናዛቸው ነገሮች ማርቆስ ወንጌል ምዕራፍ 1:27 ላይ እንደዚህ ይላል። ሁሉም ይህ ምንድን ነው? በስልጣን እርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታል ይላል። ያዛል። እርኩሳን መናፍስትን ማዘዝ አለብን። ጥፉ ማለት አለብን። ለቃችሁ ሂዱ ማለት አለብን። ማዘዝ አለብን። ይሄ ሁሉ መሰዊያና መስዋዕት ስፍራ ላይ ነው የምናደርገው። በመንፈስ እየተመራን እየተነዳን በገቡበት ስፍራ ሁሉ ማስወጣት አለብን። ባይዘወይ መሰዊያና መስዋዕታችን ላይ መሰዊያ ስፍራችን ላይ በመንፈስ የሚገድበን ክልል የለም። ቪዛ አያስፈልገንም። ጊዜም አያስፈልገንም። የማንንም ፈቃድ አንጠይቅም። የትም ሀገር ሄደን ሰውን ነፃ ማውጣት እንችላለን። መናፍስቶችን ማዘዝ እንችላለን። ለቀው ይወጣሉ። አያችሁ፣ ጠንካራ የመሰዊያና የመስዋዕት ስርዓት ውስጥ ከገባን የሚያግደን የሚከለክለን የለም።
ባለፈው ያነበብነውን መዝሙር 149ን ምናልባት ዛሬ እንደግመዋለን። ይሄ ነው የምናዛቸው ነገሮች እንደዚህ ናቸው። ያዕቆብ 4 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት ከእናንተም ይሸሻል ይላል። የምናዛቸው ነገሮች እነዚህ ናቸው። ስለዚህ ይሄን ይመስላል። እንግዲህ 5 6ን ሌላ ጊዜ እናያለን። ለዛሬ ይሄን ያክል ይበቃል። እግዚአብሔር ይባርካችሁ።